ይሄ ኢስላህ ፊል አርድ ኢዕማር አልአርድ አንዱ የተፈጠርንበት ዓላማ ነው። በእነዚህ ሶስቱ ዓላማዎች ምክንያት ቁርአን እነዚህን የምንወጣበትን አቅም ነው የሚፈጥርልን። አላህን እንዴት እንደምንገዛ ይነግረናል። አምር ቢልማዕሩፍ እና ነህይ አኒል ሙንከር በቅየም በቫሊዩ በእሴት ምድርን እንዴት ማስተዳደር እንዳለብን ይነግረናል። ኢዕማር አልአርድ ሁለት አይነት ነው ይላሉ ዑለማዎቹ። አንደኛው በቁስ ማሳደግ ነው፣ ማልማት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ መጀመሪያ ከሰሯቸው ነገሮች ሁለቱ በጣም ይገርሙኛል። ያው መስጂድ የታወቀ ነው፣ መጀመሪያ መስጂድ ነው የሰሩት። ከዛ ጉድጓድ ውሃ ቆፍረዋል። ከዛ ስትሬት ላይት ሰርተዋል፣ የመንገድ መብራት ችቦዎች በመዲና መንገዶች ላይ እንዲበሩ አድርገዋል። መዲነቱል ሙነወራ የተባለችው እኮ ለዛ ነው። በነብዩ ሰለላሁ ዐለይሂ ወሰለም መግባት ተዋበች፣ አበራች፣ በችቦዎቹ ደግሞ ማታ ደመቀች። ይደንቅ ነው። አዲስ ነገር አመጡ ለዛች ከተማ ማለት ነው። ግን ማህበራዊ አገልግሎት ያለው ማለት ማህበራዊ ውሃ መብራት መሰረታዊ አገልግሎቶች ናቸው። ሱብሃንአላህ። መንገድ ላይ እንኳ ኢማጠቱል አዛ አን الطريق ሰደቃ። አንተ ሰዎችን የሚያደናቅፍ ድንጋይ ሊሆን ይችላል፣ ሾክ ሊሆን ይችላል፣ ካለ ያንን ማስወገድ ማጽዳት፣ ለሰዎች የሚመች ማድረግ እኮ ምጽዋት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የምጽዋት አይነቶችን ሲዘረዝሩ በጣም የደነቀኝ ነገር ሰሐቢዩ ይጠይቃቸዋል፣ ይህም ባልችልስ እያላቸው መጨረሻም እንዳሉት ታውቃለህ፣ ሰዎችን መጉዳት አቁም፣ እሱ ሰደቃ ነው አሉት። ሰዎች ላይ አዛ የሚያደርግ ነገር በምላስህም በእጅህም በምንም ነገርህ ሰዎችን አዛ አታድርግ። ያ ራሱ ምጽዋት ነው። ቢይንግ ኒውትራል በራሱ በቃ አንተ ፖዚቲቭሊ ተጽዕኖ ማሳደር ካልቻልክ አሉታዊ ተጽዕኖ እንዳይኖርህ ራስህን መከላከል በራሱ ፖዚቲቭ ነው ማለት ነው፣ አዎንታዊ ነገር ነው። ምክንያቱም መጥፎ ነገር አላደረክም። ከነዚህ ሶስት ዓላማዎች አንፃር ህይወታችንን መቃኘት ያስፈልጋል። የመጀመሪያው ከአላህ ጋር ባለን ግንኙነት አላህን እያመለኩ ነው ወይ? በብቸኝነት እያመለኩት ነው ወይ? አላህ ጌታዬ ነው ብዬ ከተቀበልኩ በኋላ ዒባዳ ላይ እንዴት ነኝ? አላህን ማምለክ ላይ አላህ ትእዛዝ ላይ አላህን ትእዛዝ እየተገበርኩ ከመጥፎ እየተከለከልኩ ነው ወይ? የመጀመሪያው ይሄ ቀልባችንን ያጸዳል። ትክክለኛ ዒባዳ ወደ ጥሩ ነገር ስለሚገፋፋ ከመጥፎ ነገር ስለሚከለክል ኢነ ሰላተ ተንሃ አኒል ፈሕሻኢ ወል ሙንከር እንደተባለው ማለት ነው። ይህን ተከትሎ ሁለተኛው የምንጠይቀው ጥያቄ እኔ በዚች ምድር ላይ የአምባሳደርነት ሚናዬን እየተወጣሁ ነው። አላህ የፈጠረኝ ለዛ ነው። ምንም አይነት ተጽዕኖ አልባ አዎንታዊ ተጽዕኖ የሌለው ሰው ሆኜ መኖር የለብኝም። መጥፎ ነገር ላይ ምከለክል ተው። ፍትህ ሲጓደል ፍትህ እንዳይጓደል የማደርግ፣ ፍትህ ሲሰፍን ለፍትሁ አጋዥ እንደሆን፣ ጥሩ ነገር አገር ላይ ሲሰራ አገሪቱ ላይ ያጥቁ ጥሩ ነገር እንዲስፋፋ ትርጉም ያለው ድርሻ እንዲኖረኝ ያስፈልጋል። ሶስተኛው ምድርን ማስዋብ ላይ በቫልዩ ቅድም እንዳልኩት በቁስ ማሳደግ አለ፣ በእሴት ማሳደግ አለ። እሴት ማለት የፍትህ እሴት፣ የእዝነት፣ የተካፉል ሰዎችን መረዳዳት፣ እነዚህ ሁሉ ምድርን የማስዋብ መንገዶች ናቸው። አንዳንድ ማህበረሰብ ቆንጆ አስፋልት ኖሮት ግን እርስ በርሱ ያልተገናኘ የማይረዳዳ፣ ይህ ውበት አይደለም፣ ገና ይቀረዋል ማለት ነው። ጥሩ ነው አስፋልቱ መኖሩ፣ ከዛ ግን የእሴት አስፋልት ደግሞ ያስፈልገዋል ማለት ነው። አየህ፣ በሁለቱም ሳይድ በእሴትም በቁስም የተሟላና ያደገ ማህበረሰብ እንዲሆን ማስቻል ይሄ አንዱ የተፈጠርንበት ዓላማ ነው ለማለት ነው። ኢንሻአላህ። ባረከላሁ ፊክ።